ዜና ለቸኮለ ዕለታዊ ዓለም አቀፍ መረጃዎች እነሆ። የመን፣ ሩሲያና ዩክሬን፣ በእስራኤልና በሊባኖስ ሂዝቦላ መካከል ያለው ግጭት እንደዚሁም የሱዳን መረጃዎች ተካተዋል። ይህንን መረጃ ሪፖስት፣ ሼር፣ ኮፒ ሊንክ እያደረጋችሁ ተከታተሉኝ። ዛሬ ጠዋት በቀይ ባህር ባበል መንደብ የንግድ መስመር ላይ በየመን ሁቲ አማጽያን የተሰነዘረ አዲስ የድሮን ጥቃት አንድን ግዙፍ የጭነት መርከብ ክፉኛ መጥቷል። እንደ አሶሺየትድ ፕሬስ መረጃ ጥቃቱን ተከትለው በአካባቢው የነበረው የንግድ እንቅስቃሴ ለጊዜው የተቋረጠ ሲሆን የአሜሪካ የጦር መርከቦችም ያጸፋ እርምጃ መውሰድ ጀምረዋል። ይህም የዓለም የነዳጅ ዋጋ ወዲያውኑ በ1.5 በመቶ እንዲጨምር ምክንያት ሆኗል። ይህ ድርጊት በተባበሩት መንግስታት በኩል ሲጠበቅ የነበረውን የየመን የሰላም ስምምነት አደጋ ላይ ጥሎታል። ሩሲያና ዩክሬን ሰው አልባ አውሮፕላኖችን፣ ድሮኖችን በመጠቀም የሚያደርጉት ጥቃት በከፍተኛ ሁኔታ ጨምሯል። ዛሬ የወጡ መረጃዎች እንደሚያመላክቱት አውሮፓውያን ሀገሮች ደግሞ ለዩክሬን የሚሰጡትን የሳይበር ደህንነት ድጋፍ ለማሳደግ ተስማምተዋል። በሌላ በኩል የአውሮፓ ህብረት በኃይል አቅርቦት ላይ ያለውን የዋጋ ግሽበት ለመቆጣጠር አዲስ መመሪያ ማውጣቱ ተገልጿል። ዘገባው የዩሮ ኒውስ ነው። በእስራኤልና በሊባኖስ ሂዝቦላ መካከል ያለው ግጭት ከፍተኛ ደረጃ ላይ መድረሱ እየተገለጸ ይገኛል። እስራኤል በሊባኖስ ደቡባዊ ግዛት የአየር ጥቃት ማጠናከሯን የቀጠለች ሲሆን በሺዎች የሚቆጠሩ ሰላማዊ ሰዎች ቀያቸውን ለቀው የተሰደዱ ነው። እንደ አልጀዚራ ዘገባ ዓለም አቀፍ ማህበረሰቡ ግጭቱ ወደ ክልላዊ ጦርነት እንዳያመራ ስጋቱን እየገለጸ ይገኛል። በሱዳን እየተካሄደ ያለው የእርስ በእርስ ጦርነት በሀገሪቱ ታሪክ ታይቶ የማይታወቅ የረሃብ ቀውስ እያስከተለ መሆኑን የተባበሩት መንግስታት ድርጅት አስታውቋል። በሚሊዮን የሚቆጠሩ ሰዎችም አስቸኳይ የምግብ እርዳታ የሚያስፈልጋቸው ሲሆን የረድኤት ድርጅቶች ወደ አካባቢው ለመግባት ከፍተኛ ችግር እየገጠማቸው እንደሆነ ተገልጿል። የዛሬው ዜና ለቸኮለ ይህንን ይመስላል። ቀጣይ ደግሞ ሌሎች መረጃዎችን አደርሳለሁ። ፎሎ ማድረጋችሁ እንዳይረሳ።